ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዲሁም ተማሪዎች እንደምናችሁ ሰላም መልካም ይላል ይመስገን ሰላም መልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም 2016 ላይ የተፈተኑትን ክፍል 6 ተለቀቀላችሁ ነበረ። በዛ በክፍል 6 እንግዲህ ከጥያቄ ቁጥር 19 እስከ 22 ድረስ ለመስራት ሞክሬ ነበረ። ዛሬ ደግሞ በክፍል 7 ተመልሼ መጥቻለሁ ማለት ነው። የዛሬ ጥያቄ እንግዲህ ከጥያቄ ቁጥር 23 እስከ 25 ይሆናል ማለት ነው። ስለዚህ ይህ ቪዲዮ ሊደርሳችሁ ሰዎች እንግዲህ አሁንም ላይክ ሼር ማድረጋችሁ እንዳትረሱ። እንደገና ደግሞ ገብታችሁም ሰብስክራይብ ያላደረጋችሁ ካላችሁ ቪዲዮ እየደረሳችሁ ሰብስክራይብ ያላደረጋችሁ ካላችሁ እንግዲህ ገብታችሁ ሰብስክራይብ በማድረግ እንድትተባበሩኝ ማሳሰብ እወዳለሁ። እንግዲህ ይህን ካልኩኝ ዘንዳ ወደዚህ በቀጥታ መጣለሁ ማለት ነው። So as you can see here, it says grade 8 general science ministry exam 2016 or 2024 Gregorian calendar part 7. So start this from question number 23 23 እስከ 25 ድረስ ያሉትን ጥያቄ የሚያካትተው ማለት ነው part. So question number 23 says which one of the following is correct about type of human teeth and their functions. So human teeth ታይፖች አሉት። ለምሳሌ እዚህ ጋር እንደምትመለከቷቸው incisors, premolars, canines, molars ብለን ይከፋፈላሉ ማለት ነው። ስለዚህ upper and lower jaw አለ፣ upper jaw አለ፣ lower jaw አለ። ስለዚህ በታችኛውም በላይኛውም እነዚህ ነገሮች ይገኛሉ ማለት ነው። ስለዚህ የነዚህ ፈንክሽን ነው የተጠየቅነው ማለት ነው። የነዚህ ፈንክሽን ነው የተጠየቅነው። So incisors, choice A says incisors are types of teeth used for tearing and parsing food ይላል። rather than tearing ምንድነው የሚያደርገው? incisors ከት ማድረግ ነው፣ ከት ነው። እንደገና ደግሞ ባይት ማድረግ ነው፣ መንከስና ነክሶ ለመያዝ የፊተኛው ጥርስ ማለት ነው። እንደገና ደግሞ ለመቁረጥ ነው እንጂ ቺው አያደርግም። ቺው እነዚህ ቲሪንግ የሚለው ትክክል አይደለም ማለት ነው። ስለዚህ መልስ ሊሆን አይችልም ማለት ነው። ይህ ላይ ስንመጣ ደግሞ premolars ከሞላር ቀድሞ ያለው ነው። premolars are types of teeth used for biting and chewing food. yes አሁን እዚህ ጋር ምንድነው chewing የሚለው correct ሊሆን ይችላል ለpremolars function ሊሆን ይችላል፣ ግን biting የሚለው ግን የዚህ የpremolars ፈንክሽን አይደለም። rather than ማነው የincisors ነው ማለት ነው። canines ጋር ስንመጣ ደግሞ canines are types of teeth used for cutting and grinding food. cutting and grinding food ይላል። cutting አሁንም it is the function of incisors እንጂ የዚህ canines function አይደለም። እንደገና grinding is the function of premolars and molars እንጂ የዚህኛው አይሆንም ማለት ነው። ዲ ደግሞ molars are types of teeth used for chewing and crushing food ይላል። ስለዚህ የሞላር የምንለው መጨረሻ ላይ የምናገኘው ከፕሪሞላር ቀጥሎ ያለው ነው። ወደኋላ ወደዚህ የምናገኘው ነው። ስለዚህ ጠፍጠፍ ያለ ነው። ምንድነው የሚያደርገው? chewing ነው። chew ያደርጋል። እንደገና ደግሞ crush ያደርጋል። ማርቀቅ ነው፣ መሰባበር ማርቀቅ ነው ማለት ነው ስራው። ስለዚህ almost all premolars እና molars ተመሳሳይ ምን አላቸው? ፈንክሽን አላቸው ማለት ነው። ስለዚህ ይሄ ቅድም እንደነገርኳችሁ ባይቲንግ የሚለው ለምንድን ነው የማይሆነው? ባይት የማን ፈንክሽን ነው? የincisors ስለሆነ ነው እንጂ ይሄ ይሆናል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ኮሬክት አንሰራችን ምንድነው የሚሆነው? ዲ ነው የሚሆነው ማለት ነው። ዲ is going to be our answer. so ዲ መልሳችን ይሆናል ማለት ነው። ምናልባት እንግዲህ ከዚህ ጋር አያይዤ በዘንድሮ ዓመት እንግዲህ በባለፈው ዓመት ከመጣ ዘንድሮ ደግሞ በሌላ ለምሳሌ ዴንታል ፎርሙላ ኦፍ ሂውመን አደልት ሊመጣ ይችላል። እንዴት ነው የምንሰራው ነው? ዴንታል ፎርሙላቸውን እንዴት ማወቅ እንችላለን? የሰው ልጅ ዴንታል ፎርሙላው መጀመሪያ እንግዲህ ኢንሲሰር ነው። ኢንሲሰር እንግዲህ አፐር ሎወር ጆ ነው ያለው። አፐር ጆ ሎወር ጆ አፐርም 2 ነው፣ ሎወርም 2 ነው ማለት ነው። then canine ነው። canine ደግሞ upper is 1 lower is also 1 ተመሳሳይ ነው የሚሆነው።
ከላይ 2 ከሆነ ከታችም 2 ነው። then premolar ነው። premolar ደግሞ upper is 2 lower is also 2 ስለዚህ and the last one is molar ነው። molar upper is 3 and lower is 3 ስለዚህ እንደ እንትኑ ይለያያሉ እንደ አኒማሉ አይነት ይወስናል። ስለዚህ ይሄ አሁን እየሰራው ያለሁት የማንን ነው ዴንታል ፎርሙላ ፎር ሂውመን አዳልት ለሂውመን አዳልት ነው እየሰራው ያለሁት ማለት ነው። የህፃናት ደግሞ አለ ህፃናትና የትልቅ ሰው ጥርስ እኩል አይደለም። ስለዚህ ይሄንን እንዴት ነው የምንሰራው ነው። ይሄን ካወቀን በኋላ ኖርማሊ እነዚህ ነገሮች መደመር ነው። ይሄ ስንት ይሆናል? 4 ይሆናል ሲደመር ይሄ ስንት ይሆናል? 2 ይሆናል። upper and lower ሲደመሩት 2 ይሆናል። upper and lower ሲደመሩት 4 ይሆናል። ይሄ 4 ይሆናል። upper and lower 4 ይሆናል ማለት ነው። 4 ይሆናል and 3 እና 3 6 ይሆናል ማለት ነው። plus 6 ይሆናል ማለት ነው። እዚህ ጋር 4 ነው ብለናል። plus 4 ነው ይሄ ምክንያቱም ፕሪሞላር ከላይ 2 ነው ከታችም 2 ነው 4 ይሆናል። then ሞላር ደግሞ ከላይ 3 ነው ከታችም 3 ነው። ስለዚህ upper and lower 6 አንድ ላይ 6 ይሆናል ማለት ነው። ይሄንን በስንት እናበዛለን? በ2 እናበዛለን ማለት ነው። this is going to be 4 እና 2 6 6 እና 4 10 10 እና 6 16 so 16ን በ2 ስታበዙት ስንት ይመጣል ማለት ነው? 32 ይሆናል ማለት ነው። 32 ይሆናል ማለት ነው። ስለዚህ እያንዳንዱ አኒማል ይለያያል። የውሻና የፈረስ የተለያየ አኒማሎች የራሳቸው የሆነ ምን አላቸው ማለት ነው ፎርሙላ አላቸው። ያንን መጽሐፋችሁ ላይ ተመልሳችሁ ሪፈር ማድረግ ትችላላችሁ ማለት ነው። ለማስታወስ ያክል ነው። ስለዚህ መልሳችን እዚህ ዲ ይሆናል። addition to this ይሄንን ደግሞ እዛ ጋር መጽሐፋችሁ ላይ ተመልሳችሁ ማየት ይጠበቅባችኋል ማለት ነው። Okay, question number 24 says which one of the following pairs makes us a human body part that is not a main component of human respiratory system? Human respiratory system. A. Larynx, bronchi. Larynx, bronchi. B. Mouth, lung. C. Trachea, nose. D. Mouth, kidney. አሁን እነዚህ ሁሉ ኤ ላይ ያሉትም larynx and bronchi, these are the parts of what? The respiratory system. Mouth and lung also the respiratory system part ናቸው። trachea and nose ይህም respiratory system part ናቸው። nose እዚህ ጋር የሬስፒራቶሪ ሲስተም ፓርት ነው። ነገር ግን እዚህ ጋር አንደኛው አይደለም ማለት ነው። ኪድኒ ከዛ ውጪ ነው። ራሱን የቻለ ኪድኒ ኤክስክራቶሪ ሲስተም ውስጥ የምናገኘው እንጂ ሬስፒራቶሪ ሲስተም ላይ አይደለም የምናገኘው ማለት ነው። you see በጣም you have to be smart መልስ ስትመልሱ እያንዳንዱን ነገር አስተውላችሁ መሆን አለበት ማለት ነው። ስለዚህ ማውዝ እዚህ ውስጥ ይገኛል። ሬስፒራቶሪ ፓርት ኦፍ ኮምፖነንት ኦፍ ሬስፒራቶሪ ሲስተም ነው። ነገር ግን ኪድኒ ግን አይደለም። ከዚህ እነዚህን ስትመለከቱ ግን all of them are አብሮ የተቀመጡት ሁሉ they are components of what? Human respiratory system. ይሄ ግን kidney is human excretory system እንጂ respiratory system ሊሆን አይችልም። so the answer is going to be D ይሆናል ማለት ነው። D መልሳችን ይሆናል ማለት ነው። D መልሳችን ይሆናል ማለት ነው። D is going to be the answer. Question number 25. Which one of the following is correct in relation to functions or parts of human respiratory system as part of human respiratory system ይለና A. alveoli are serving as windpipe ወይም ደግሞ የአየር ቧንቧ የሚባለው አይደለም እሱን ሰርቭ አያደርግም። ሰርቪንግ ይላል እሱን ሰርቭ አያደርግም። rather than air sac ናቸው። እነዚህ air sac ናቸው። at the end of the bronchioles ላይ ነው የሚገኙት። ጫፍ ላይ ሳምባችን ጫፍ ላይ ነው የሚገኙት። ምንድነው ፈንክሽን ናቸው? just it is a place where gases exchange, which means carbon dioxide out የሚያደርግበት ኦክሲጅን ደግሞ ኢን የሚያደርግበት ኤሪያ ነው እሱ ማለት ነው። ፕሌስ ነው ማለት ነው። ስለዚህ ዊንድ ፓይፕ አይደለም።
ቢ ጋር ስንመጣ ማውዝ ሰርቪስ ኢን ሰከንደሪ ሪስፓይሬሽን ይላል። ሰከንደሪ ሪስፓይሬሽን ሶ ሪስፓይሬሽን ፕራይመሪ ሪስፓይሬሽን እና ሰከንደሪ ሪስፓይሬሽን ብለን እንከፋፍለው እንችላለን። ፕራይመሪ የምንላቸው ብሬዚንግ ነው። ስለዚህ ኢንሄሊንግ ኤንድ ኤክስሄሊንግ taking oxygen and out, removing oxygen from carbon dioxide from inside to outside, out and in ማለት ነው። carbon dioxide oxygen in, carbon dioxide out እናደርገው ያ breathing ይባላል ማለት ነው። oxygen breathing oxygen in and breathing carbon dioxide out ማለት ነው። ስለዚህ ያ ምን ተብሎ ይጠራል? ፕራይመሪ ሪስፓይሬሽን ይባላል። ሰከንደሪ ሪስፓይሬሽን የምንላቸው ደግሞ ሴሉላር ሪስፓይሬሽን የምንላቸው ነው። ሴሉላር ሪስፓይሬሽን ፎር ኤግዛምፕል ብሬኪንግ ዳውን ኦፍ ፉድ ራይት። ስለዚህ እነዛን ነው ሴሉላር ሪስፓይሬሽን በሴል ውስጥ ሊካሄዱ የሚችሉ ናቸው እነዚህ ማለት ነው። ስለዚህ ይህም ሰርቪስ ኢን ሰከንደሪ ሳይሆን ፕራይመሪ ላይ ነው የምናገኘው ይህን ማውዝ ማለት ነው። ብሮንከስ ሆልድስ ቮካል ኮርድስ ይላል። ብሮንከስ ማለት it is a part of what? ትራኪያ የትራኪያ ፓርት ነው። ትራኪያ ፓርት ነው። ስለዚህ ቮካል ኮርድን አይደለም። ስለዚህ ይሄም አይሆንም ማለት ነው። the last choice D says pharynx links nose to what? Esophagus. pharynx links nose to esophagus. yes ኖዝን ከኤሶፋገስ ጋር የሚያገናኝ part of respiratory system ማን ነው? ፋሪንክስ ነው ማለት ነው። so this is the correct answer ማለት ነው። the correct answer so መልሳችን ምንድነው የሚሆነው? D ይሆናል ማለት ነው። D ይሆናል ማለት ነው። so answer is gonna be D ይሆናል ማለት ነው። ያው በጥያቄው እንግዲህ ጥያቄውን እንደወደዳችሁት ተስፋ አድርጋለሁ። ላይክ ሼር ማድረጋችሁን እንዳትረሱ። አሁን በድጋሚ እንግዲህ አሳስባችኋለሁ። ለአዳመጣችሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ።